ሰላም ውድ የአሩቴክ ፋሚሊዎች እንኳን ወደ ቻናሉ በድጋሚ መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የቪዲዮ ከተመቻችሁ ላይክ በማድረግ እኛን ማበረታታት ትችላላችሁ። እስኪ እንደተለመደው ይህን ቪዲዮ 200 ላይክ እናስገባው። በዛሬ ቪዲዮ ይዤላችሁ የመጣሁት ሁላችንንም የሚያስቸግረንና ስልችት ያደረገን ነገር ቢኖር ምንም ነገር ዳውንሎድ ሳናደርግ ምንም ነገር ከሰው ሳንቀበል የሆነ ነገር ዳውንሎድ ማድረግ ስንፈልግ ወይ ደግሞ የሆነ ነገር ከሰው መቀበል ስንፈልግ ስቶሬጅ ፉል እያለ የሚያስቸግረን ነገር በጣም የሚያስጠላ ነው። ዛሬ እንዴት አድርገን እኛ ምንም ነገር ዳውንሎድ ሳናደርግ ምንም ነገር ከሰው ሳንቀበል እንዴት አፕሊኬሽኖች ራሳቸውን ዳታ እየጨመሩ ስቶሬጃችንን ፉል እንደሚያደርግ በቀላሉ አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻው ድረስ ማየት ብቻ ነው። በመቀጠልም ወደ ስልካችሁ ሴቲንግ እንሄዳለን። የስልካችሁ ሴቲንግ ውስጥ ከገባችሁ በኋላ አፕ የሚል ትፈልጋላችሁ ማለት ነው። ወደታች ስክሮል እያደረጋችሁ እንደምታዩት እዚህ ጋር አፕስ የሚል ታገኛላችሁ ማለት ነው። አፕ ውስጥ ከገባችሁ በኋላ እንደምታዩት እዚህ ጋር 3 ሰረዝ አለ። እሱን አንዴ ስትነኩት እንዲህ ያመጣላችኋል ማለት ነው። ሲስተም ሾው ሲስተም አፕ የሚለው ኦን ሆኖ ከነበረ አሁን እናንተ ይሄን ቪዲዮ ለማየት እንዲቀላችሁና ለማስተካከል ኦፍ ታደርጉታላችሁ። ፊልተር ባይ የሚለው ደግሞ ዲሴብል የሚል ካለ ኦን ላይ ታደርጉታላችሁ። ከታች ደግሞ ሶርት ባይ የሚለው ላይ ኔም ሳይዝ ላስት ዩዝድ ላስት አፕዴት ይላል እና የምንፈልገው እኛ የስቶሬጅ ስለሆነ ሳይዝ የሚለውን ትመርጣላችሁ። በመቀጠልም ኦኬ ትሉታላችሁ። እንደምታዩት ስልካችን ላይ በጣም ትላልቅ ስቶሬጅ የያዙብንን አፕሊኬሽኖች በየተርታ ያመጣልናል ማለት ነው። እንደምታዩት ብዙ ቦታ ያዘብኝ 5.56 ጂቢ ያዘብኝ ቲክቶክ ነው። እናንተ ጋር የተለያዩ አፕሊኬሽኖች ሊመጡ ይችላሉ። ቲክቶክ ከኔ በላይ ሊይዝባችሁ ይችላል ወይም ደግሞ ከኔ በታች ሊይዝባችሁ ይችላል። ስለዚህ እንዴት አድርገን እንደምታዩት በጣም ብዙ ስቶሬጅ የያዙብን አሉ። ወርታች እያደረግን እንዴት እንደምናስተካክል አሳያችኋለሁ ማለት ነው። በመቀጠል ቲክቶክን ከፍተን እንድናየዋለን። አንዴ ቲክቶክን ትነኩታላችሁ። እናንተ ጋር ትልቅ መጀመሪያ ላይ የመጣውን ትነኩታላችሁ ማለት ነው። በመቀጠልም ወርታች ስክሮል ታደርጉና ስቶሬጅ የሚለውን ተነካላችሁ። እንደምታዩት አፕ ሚልና 632 ሜጋባይት እዚህ ጋር ዋናው ዳታ ይልና 4.93 ጂቢ ኦልሞስት 5 ጂቢ ማለት ይቻላል ይዞብኛል። ነገር ግን አሁን የምነግራችሁ ነገር ከታች እንደምታዩት ክሊር ዳታ እና ክሊር ኬሽ የሚባል ነገር አለ። አሁን የምነግራችሁ ነገር ክሊር ዳታ ካላችሁት ለምሳሌ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ቴሌግራም ሊሆን ይችላል። አካውንት የምታስገቡባችሁ አፕሊኬሽኖች ከሆኑ አካውንታችሁን ፓስወርድ እና ኢሜል ማታስታውሱ ከሆነ ክሊር ዳታ ማድረግ የለባችሁ። ክሊር ዳታ ካደረጋችሁት አካውንታችሁ ሁሉም ነገር ነው የሚጠፋው፣ እንደ አዲስ ነው የሚጀምረው። ስለዚህ ክሊር ዳታ ማድረግ የለባችሁም። እኔ አሁን የቲክቶክ አካውንቴን አላስታውሰውም። ስለዚህ ክሊር ዳታ ካረኩት የኢሜልና ፓስወርዱን አጣቸዋለሁ ማለት ነው። ስለዚህ ክሊር ዳታ ካረኩ ቲክቶክ አካውንቴን መልሼ አላገኘውም ማለት ነው። ስለዚህ እናንተም ቲክቶክ አካውንታችሁ ወይም ደግሞ ክሊር ዳታ የምታደርጉት አፕሊኬሽን የምትፈልጉት አካውንታችሁን ያስገባችሁበት ከሆነ ክሊር ዳታ ባታደርጉ እመክራችኋለሁ። ነገር ግን የአካውንታችሁን ኢሜሉንም ፓስወርዱንም በስርዓት የምታውቁ ከሆነ እንደምታዩት እኔ አሁን ባቀው 5 ጂቢ ስቶሬጅ አገኝ ነበረ ፍሪ፣ ግን ስለማላቀው ክሊር ዳታ ማድረግ አልችልም ማለት ነው። በመቀጠልም ወደ ኋላ ተመለሱና ሌሎች አፕሊኬሽኖችን እያያችሁ እንደምታዩት እዚህ ጋር የሚመጡት የእናንተ ሌላ አፕሊኬሽን ነው የሚሆነው። ምክንያቱም በየስልክ የራሳችን አፕሊኬሽን ስለሚለያይ ማለት ነው። ወርታች ስክሮል እያደረጋችሁ ታያላችሁ ማለት ነው። አሁን ለምሳሌ እኔ የማልፈልገው ይሄን WPS ኦፊስ ላይት የሚለውን ወርድ አልፈልገውም ማለት ነው። እሱን አንዴ እንዴት አድርገን ስቶሬጁን ዲሊት እንደምናደርግ አሳያችኋለሁ። ስቶሬጅ የሚለው ውስጥ ትገባላችሁ። በመቀጠልም 265 ወይም ደግሞ 265 ሜጋባይት ዳታ ይዞብኛል። እኔ ምንም ነገር ማልፈልገውም ማለት ነው። ስለዚህ ክሊር ዳታ እለዋለሁ ማለት ነው። እንደምታዩት ክሊር ዳታ ስትሉት all of these applications will be deleted permanently. This includes all files, setting, account እና database ይላል። ቀደም እንዳልኳችሁ ዲሊት ክሊር ዳታ ስታደርጉት ማለት ነው ሴቲንጎች ሊሆኑ ይችላሉ፣ ፋይሎች፣ አካውንቶች ሎስት ይደረጋሉ ማለት ነው። ስለዚህ ምንም ስለማይጠቅማችሁ የማትፈልጓቸውን እየመረጣችሁ ዲሊት ታደርጋላችሁ ማለት ነው። እንደዚህ ያደረጋችሁ የሁሉንም አፕሊኬሽን መርጣችሁ ዲሊት ማድረግ ትችላላችሁ።
ወርታች ስክሮል እያደረጋችሁ የማፈልጓቸውን እየመረጣችሁ ዲሊት በማድረግ ከስቶሬጅ ጋር መፋታት ትችላላችሁ ማለት ነው። ነገር ግን ይሄን የምታደርጉት አንድ ጊዜ ብቻ አይደለም። በየቀኑ ባይሆንም በየ2 በየ3 ቀኑ እየመጣችሁ ስቶሬጃችሁ ፉል ሲሆን ማስተካከል ትችላላችሁ። ምክንያቱም እነዚህ አፕሊኬሽኖች ዳታ ልክ ስናበራ ራሳቸው ፋይሎችን ዳውንሎድ ያደርጋሉ። ዳውንሎድ ስለሚያደርጉ ባንከፍታቸውም ስቶሬጅ ይይዛሉ ማለት ነው። ስለዚህ ስልካችሁ ሲሞላ በየ3 ቀኑ እየመጣችሁ እዚህ ውስጥ ገብታችሁ ቼክ እያደረጋችሁ ማስተካከል ነው። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም እንዲያጫጭር ቲፕ የምፈልጉ ከሆነ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።